ሰውን የማሳመን ጥበብ ዘ አርት ኦፍ ፐርሱዥን። ሰዎችን ማሳመን ማለት በኃይል አስገድዶ ማስማማት ሳይሆን የሌላውን ሰው አእምሮና ልብ በማክበር ወደ ሐሳብ እንዲመጣ ማድረግ ነው። ይህ ጥበብ በዕለት ተዕለት ሕይወታችን፣ በሥራ ቦታ፣ በቤተሰብና በማህበረሰብ ውስጥ ወሳኝ ሚና ይጫወታል። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የማሳመን ጥበብ መሰረታዊ ምሰሶዎች፣ አንደኛ አይነተኛ አመኔታ ወይም ክሬዲቢሊቲ መገንባት ነው። ሰዎች የሚያምኑትን ሰው ብቻ ነው የሚሰሙት። ሐቀኛውን ውሸት አፋጣኝ እምነት ሊያስገኝ ቢችልም ዘላቂ ግንኙነትን ግን ያፈርሳል። ተግባርህ ከንግግርህ ጋር ይጣጣም። የምትለውን አድርግ፣ የምታደርገውን ተናገር። ዕውቀትህን አሳይ። ስለምትናገረው ነገር ጥልቅ ዕውቀት ሊኖር ይገባል። ሁለተኛ ስሜታዊ ግንኙነት ወይም ኢሞሽናል ኮኔክሽን የሚባለውን። ሰዎች በምክንያት ያስባሉ፣ ግን በስሜት ይወስናሉ። ተመሳሳይነት ፍጠር። እኔም በአንተ ቦታ ብሆን እንደዚሁ ይሰማኝ ነበር የሚል አመለካከት ፍጠር። ታሪክ ተርክ። ሰዎች ደረቅ እውነታ ከመስማት ይልቅ ታሪክን ይወዳሉ። ታሪክ ስሜትን ይነካል። ማህበረሰባዊ ማረጋገጫ ወይም ሶሻል ፕሩፍ ተጠቀም። ሌሎች ሰዎች ይህንን መርጧል ማለት ኃይለኛ የማሳመኛ ዘዴ ነው። ሶስተኛ ምክንያታዊ ማስረጃ ወይም ሎጂካል አርጊውመንት የሚባለው ነው። ስሜት በር ይከፍታል፣ ምክንያት ግን ውሳኔን ያጠናክራል። ግልጽ ማስረጃ አቅርብ። ቁጥሮች፣ ምስክርነቶች፣ ጥናቶች ወዘተ። የሁለት ወገን ክርክር አቅርብና የራስህን ሐሳብ ስታቀርብ ተቃራኒውን አመለካከት አውቀህ እንደሆነ አሳይ። ይህ አመኔታን ይጨምራል። ጥቅሙን አጉልታ አሳይ። ይህ ለአንተ ምን ያመጣልሃል የሚለውን አብራራለት። አራተኛ መስማት ወይም the power of listening የሚባለው ነው። ማሳመን ማለት ማውራት ብቻ አይደለም፣ ማዳመጥ ጭምር እንጂ። ንቁ አድማጭ ሁን። ሌላው ሰው ሲናገር በትኩረት ስማ። ስሜቱን አረጋግጥለት። ልክ ነህ፣ ይህ አስቸጋሪ ሁኔታ ነው ማለት ትልቅ ለውጥ ያመጣል። የእሱን ቋንቋ ተናገር። ሰውየው በሚረዳውና በሚዛመደው መንገድ ተናገር። እንዴት መተግበር እንችላለን? ተግባራዊ ቴክኒኮች። አንደኛ የአይነተኛ ክፍፍል ዘዴ ወይም ፉት እንደ ዶር ቴክኒክ የሚባለው ማለት ነው። ትንሽ ጥያቄ በመጀመር ጀምር። አንዴ ትንሹን ከተቀበሉ ትልቁን ለመቀበል ይቀላል። ለምሳሌ ይህን አንድ ትንሽ ስራ ብትረዳኝ ብትለው በቀላሉ ይቀበላል። ከዚያም አሁን ደግሞ በዚህ ትልቅ ፕሮጀክት ልትረዳኝ ትችላለህ ትለዋለህ ማለት ነው። ያኔ ትልቁንም የመቀበል እድሉ ሰፋ ያለ ይሆናል ማለት ነው። ሁለተኛ በር ላይ መግጠሚያ ዘዴ ወይም ደግሞ ዶር ኢን ዘ ፌስ ቴክኒክ የሚባለው ነው። ትልቅ ጥያቄ በመጀመር ከዚያ ወደ ትንሽ መውረድ። ለምሳሌ 100,000 ብር ብታበድረኝ ብትለው አይቀበልም። ከዛ እንደገና ወረድ ትልና ታዲያ 10,000 ብር ልታበድረኝ ትችላለህ ብትለው የመቀበል እድሉ ከፍ ይላል ማለት ነው። ምክንያቱም ትልቁን ጠርተህ እንደገና በትንሹ ስትጠይቀው አክሴፕት ያደርጋል ወይም ይቀበላል። ሶስተኛ እጥረት መፍጠር ወይም ስካርሲቲ የሚባለው ማለት ነው። ሰዎች ብርቅ የሆነውን ይፈልጋሉ። ለምሳሌ ይህ እድል ለጥቂት ቀናት ብቻ ነው ወይም የመጨረሻዎቹ 2 ቦታዎች ብቻ ናቸው ብለህ ብትነግረው እድሉን ላለማጣት ሲል ቶሎ ብሎ ወደ ውሳኔ ይገባል። አራተኛ የማይቃወሙት ነጥብ መምረጥ። ሰዎች የማይቃወሙትን ነጥብ መርጠህ ከዚያ ጀምር። ያኔ ቶሎ አክሴፕት ወይም ደግሞ ቶሎ ይቀበሉሃል ማለት ነው። ለእነዚህ ማብራሪያዎች የተጠቀምኳቸውን ምሳሌዎችን ልንገርህ። ከንግግር በፊት ማሰብ፣ ከማሰብ በፊት መስማት። ይህ ምሳሌ የማሳመን ጥበብን ይገልጻል። መጀመሪያ ስማ፣ ከዚያ አስብ፣ ከዚያ ተናገር ማለት ነው። አይበላም ወይም ደግሞ አልበላም ያለውን ልጅ እንጀራውን አሽትተህ ወይም ቀምሰህ አሳየው። ያኔ እንደሚጠቅም ሲያውቀው ይበላል። ሰዎች የማይፈልጉትን ነገር እንኳ ጥቅሙን ካዩት ሊቀበሉት ይችላሉ። መድኃኒት ቢመርም እንደሚያድን ስለሚያውቁ ይጠቀሙታል። ከልብ የሚወጣ ንግግር እስከ ልብ ይደርሳል ይባላል። ልባዊ ንግግር ብቻ ነው የሌላውን ልብ መንካት የሚችል። ማሳመን የሌለብን ጊዜ። ማሳመን ሁልጊዜ ትክክል አይደለም። ስነ ምግባር የጎደለው ከሆነ ሰዎችን ለማታለል ወይም ለመጉዳት መጠቀም የለብንም። ግላዊ ድንበር መተላለፍ ከሆነ ሰዎች በግል ሕይወታቸው ላይ የማይደረስባቸው ድንበሮች አሏቸው። አደገኛ ከሆነ ሰዎችን ለአደጋ የሚያጋልጥ ነገር ማሳመን አይገባም። ማጠቃለያ፣
ሰውን የማሳመን ጥበብ ማለት በሌላው ላይ የበላይነትን ማሳየት ሳይሆን ከሌላው ጋር መግባባት ነው። እውነተኛ ማሳመን ሁለቱም ወገኖች የሚጠቀሙበትን መፍትሄ መፈለግ ነው። አስታውስ፣ ሰዎች የሚያምኑትን ሰው ይከተላሉ፣ የሚወዱትን ሰው ያምናሉ፣ የሚረዳቸውን ሰው ይወዳሉ። ስለዚህ መጀመሪያ አስተማማኝ፣ ተወዳጅና አጋዡን፣ ከዚያ በኋላ ማሳመን ተፈጥሯዊ ይሆናል። መልእክቱ እንደተመቻችሁ እርግጠኛ ነኝ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።